ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከሰሞኑ እየተባባሰ የመጣው የአሜሪካንንና የግሪንላንድን ፍጥጫ በስፋት የዳሰሰውን በዝግጅት ክፍላችን የተዘጋጀውን አስደናቂውን ታሪክ የዳሰስንበትን ትረካ እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ፀሐይ ለወራት በምትሰወርበትና ቅዝቃዜ እስከ 40 ዲግሪ በሚወርድበት የአርክቲክ ክበብ በረዷማ ጨለማ ውስጥ የአሜሪካ ስትራቴጂስቶች ከአንድ ምዕተ ዓመት ተኩል በላይ ለሀገራዊ ደህንነታቸው ወሳኝ መሆኑን የተረዱት አንድ ደሴት ይገኛል። ግሪንላንድ በ836330 ማይል በረዶ ድንጋይና የተቀበረ ሀብት ላይ ተዘርግቷል። ይህም ግዙፍ መሬት ቴክሳስን 3 ጊዜ ውጦ ለኒውዮርክም ቦታ የሚተርፈው ነው። በአብዛኛው የሰው ልጅ ታሪክ ይህ በረዷማ ግዙፍ መሬት ዋጋ እንደሌለውና ለ1000 ዓመታት መኖሪያቸው ላደረጉት የኢኑይት አዳኞች ብቻ የሚመጥን ባዶ ምድረ በዳ ተደርጎ ይቆጠር ነበር። ነገር ግን በጥር 2026 ፕሬዝዳንት ዶናልድ ትራምፕ ጥቂት ፖለቲከኞች የሚደፍሩትን አደረጉ። በዋሽንግተን የውስጥ አዋቂዎች ለብዙ 10 ዓመታት በሹክሹክታ ሲያወሩት የነበረውን ስትራቴጂያዊ እውነታ በግልጽ ተናገሩ። ትራምፕ አሜሪካ ግሪንላንድን እንደሚያስፈልጋትና ዩናይትድ ስቴትስ በማንኛውም መንገድ እንደምትይዘው አወጁ። ይህም አጣዳፊ የሀገራዊ ደህንነት ጉዳይን ወደ አደባባይ አወጣ። ዲፕሎማቶቹ ቢደነግጡም አውሮፓውያኑ ቢቃወሙም የታላላቅ ሀያላን ውድድርን እውነታ የሚረዱት ግን ትራምፕ የማይመች እውነትን እየተናገሩ መሆኑን ተገንዝበዋል። ብዙ ሰዎች የማይረዱት ነገር ይሄ የትራምፕ የግል ሐሳብ ብቻ አለመሆኑን ነው። ይልቁንም ግሪንላንድ ለአሜሪካ ደህንነት አስፈላጊ መሆኑን የሚገልጸው የ160 ዓመታት የሁለቱ ፓርቲዎች ስምምነት ውጤት ነው። ይህ የዓለማችን ትልቁ ደሴት እንዴት የአሜሪካ ቁልፍ ስትራቴጂያዊ ቅድሚያ ሊሆን እንደቻለና ለምንስ አንዱ ፕሬዝዳንት የቀድሞዎቹን ለማሰብ ብቻ የደፈሩትን በግልጽ ለመናገር ድፍረት እንዳገኙ የሚያሳይ ታሪክ ነው። በዋሽንግተን ያሉ ቁም ነገረኛ ሰዎች ለትውልድ ዘመናት የግሪንላንድን አስፈላጊነት ለምን እንደተረዱ ለማወቅ መጀመሪያ የፔንታጎንን ዕቅድ አውጪዎችን እንቅልፍ የሚነሳውን የኒውክለር ጦርነት አስፈሪ እውነታ መረዳት ያስፈልጋል። ሩሲያ አህጉር አቋራጭ ባላስቲክ ሚሳኤሎቿን ወደ አሜሪካ ከተሞች ብታዘንብ እነዛ ሚሳኤሎች በፓሲፊክ ወይም በአትላንቲክ ውቅያኖስ ላይ አይበሩም። ይልቁንም በቀጥታ በሰሜን ዋልታ ኖርዝ ፖል በኩል ያልፋሉ። ከሞስኮ ወደ ዋሽንግተን የሚወስደው አጭሩ መንገድ በቀጥታ በግሪንላንድ ላይ የሚያልፍ ነው። ይህም ማለት ግሪንላንድን የሚቆጣጠር አካል አሜሪካ ከመጥፋት ወይም ከመትረፍ መካከል ያለውን ልዩነት የሚወስኑ የቅድመ ማስጠንቀቂያ ስርዓቶችን ይቆጣጠራል ማለት ነው። ይሄ ግምት ወይም ቲዎሪ አይደለም። የኒውክለር ዘመን ከባተበት ጊዜ ጀምሮ የአሜሪካንን የአርክቲክ ፖሊሲ ሲመራ የቆየው ቀዝቃዛው የሂሳብ እውነታ ነው። የጂአይዩኬ መተላለፊያ በግሪንላንድ በአይስላንድና በዩናይትድ ኪንግደም መካከል ያለው ጠባብ የባህር መስመር የሩሲያ የባህር ሰርጓጅ መርከቦች የአሜሪካን ምስራቃዊ የባህር ዳርቻን ለማጥቃት የግድ ማለፍ ያለባቸው በር ነው። በቀዝቃዛው ጦርነት ወቅት የኔቶ አዛዦች ይህንን ቁልፍ መተላለፊያ መቆጣጠር ምን ያህል ወሳኝ እንደሆነ ተረድተው ነበር። ምክንያቱም በእነዚያ ውሃዎች ውስጥ የሚያደቡ የሶቪየት የኒውክለር ባህር ሰርጓጅ መርከቦች ወደ ላይ ብቅ ባሉ በደቂቃዎች ውስጥ የአሜሪካን ከተሞች ማውደም እንደሚችሉ ያውቁ ነበር። ዛሬም ቢሆን የቡላቫ ሚሳኤሎችን የታጠቁ የሩሲያ ቦሬ ዝርያ ባህር ሰርጓጅ መርከቦች በእነዚህ ቀዝቃዛ ውሃዎች ውስጥ ይዘዋወራሉ። መርከበኞቻቸውም ልክ እንደቀደሙት የሶቪየት ትውልዶች ሁሉ ያንን አስፈሪ የጥበቃ ሥራ ዛሬም ይቀጥሉበታል። አሁን ደግሞ ግሪንላንድን ከምንጊዜውም በላይ ስትራቴጂያዊ የሚያደርጋት አዲስ ሁኔታ ተከስቷል። በረዶ እየቀለጠ ነው። አርክቲክትም ለአሜሪካ ባላንጣዎች ምቹ የመንቀሳቀሻ ቀጠና እየሆነ ነው። በ1980ዎቹ ጀምሮ የአርክቲክት በረዶ በግማሽ ያህል ቀንሷል።
ይህ ቀደም ሲል የማይታለፍ የነበረውን በረዶማ ግድግዳ አሁን ላይ መርከቦች በቀላሉ የሚመላለሱበት የባህር አውራ ጎዳና እያደረገው ነው። በአንድ ወቅት በረዶና የዋልታ ድቦች ብቻ በነበሩበት ቦታ በቅርቡ የሩሲያና የቻይና የንግድ መርከቦች መተላለፊያና ወታደራዊ ካምፖችን ይቆረቁሩበታል። ግሪንላንድን የሚቆጣጠር ሀገር የአርክቲክን ክፍለ ዘመን ማን እንደሚገዛ ይወስናል። አሜሪካ ለግሪንላንድ ስትራቴጂያዊ ዋጋ ዕውቅና መስጠት የጀመረችው እንደ አውሮፓውያኑ አቆጣጠር በ1867 በአሜሪካ ታሪክ ውስጥ ሩቅ አሳቢ ከነበሩት ታላላቅ የሀገር መሪዎች መካከል አንዱ በሆኑት በዊሊያም ኤች ሲዋርድ ቢሮ ውስጥ ነበር። የአብርሃም ሊንከን የውጭ ጉዳይ ሚኒስትር የነበሩት ሲዋርድ አላስካን ከሩሲያ ግዛት በ7.2 ሚሊዮን ዶላር በመግዛት በታሪክ ውስጥ ታላቅ የሚባል የመሬት ግብይት ፈጽመው ነበር። በወቅቱ ጋዜጦች የሲዋርድ ሞኝነት እያሉ ያለ ርህራሄ ተሳለቁባቸው። ውሉ የተጻፈበትን ወረቀት ያህል እንኳን ዋጋ የማያወጣውን የበረዶና የዋልታ ድቦች ምድረ በዳ ነው በማለት አጣጣሉት። ነገር ግን ሲዋርድ ታላላቅ መሪዎችን ከተራ ፖለቲከኞች የሚለየው ስትራቴጂካዊ አርቆ ሐሳቢነት ነበራቸው። አንድ ቀን አርክቲክት የዓለም አቀፍ ኃይል መገናኛ መስቀለኛ መንገድ እንደሚሆን ተረድተው ነበር። የአላስካ ውል ሳይደርቅ ሲዋርድ ትኩረታቸውን በሰሜን አትላንቲክ ውቅያኖስ በዴንማርክ ባንዲራ ስር ወደ ነበረችው ይበልጥ ስትራቴጂያዊ ደሴት ፊታቸውን አዞሩ። ደሴቲቱ ለአሜሪካ ብሔራዊ ደህንነት የምታበረክተውን እያንዳንዱን ሀብት፣ ወደብና ስትራቴጂያዊ ብልጫ በጥልቀት እንዲጠና አዘዙ። ጥናቱም ሲዋርድ የጠረጠሩትን አረጋገጠ። ግሪንላንድ ጠቃሚ ብቻ ሳትሆን አሜሪካ የሀገሪቱን የሰሜን አቅጣጫዎች ለመቆጣጠር የግድ አስፈላጊ መሆኗ ታወቀ። የሲዋርድ ራዕይ በስትራቴጂ ረገድ እጅግ አስደናቂ ነበር። አላስካ በምዕራብ፣ ግሪንላንድ ደግሞ በምስራቅ ሲሆኑ አሜሪካ መላውን የሰሜን አሜሪካ አርክቲክ ድንበር ትቆጣጠራለች። ማንኛውም የውጭ ኃይል በአሜሪካ ቁጥጥር ስር ባለው ግዛት ሳያልፍ ከሰሜን በኩል አሜሪካንን ሊያስፈራራ ፈጽሞ አይችልም። ይህም ሀገሪቱን ለዘመናት የሚጠብቅ የመከላከያ ክበብ ነበር። ነገር ግን ኮንግረስ የሲዋርድ አይነት ራዕይ ስላልነበረውና በረከሱ የፖለቲካ ንትርኮች በመወጠሩ ግዢውን ለመፈጸም ፈቃደኛ ሳይሆን ቀረ። አሜሪካም ከዚያን ጊዜ ጀምሮ ልታገኘው የምትታገለውን ስትራቴጂያዊ ዕድል አጣች። ከ73 ዓመታት በኋላ ናዚ ጀርመን ዴንማርክን ወራ የሰሜን አትላንቲክን ቁጥጥር ለመቀማት ስትዝት የግሪንላንድ ስትራቴጂያዊ አስፈላጊነት በደም ተረጋገጠ። ሚያዝያ 9 ቀን 1940 የጀርመን ታንኮች ኮፐንሃገን ሲገቡ የዴንማርክ መንግስት በጥቂት ሰዓታት ውስጥ እጁን ሰጠ። ይህም ዴንማርክ የአርክቲክ ይዞታዎቿን ይቅርና የገዛ ግዛቷን መከላከል እንደማትችል አረጋገጠ። ፕሬዝዳንት ፍራንክሊን ሩዝቬልት የአሜሪካ ደህንነት የተመሰረተው ጠላት ኃይሎች ወደ አሜሪካ ምድር ሊያደርሱ የሚችሉ የጦር ሰፈሮችን እንዳይመሰርቱ በመከላከል ላይ መሆኑን ወዲያውኑ ተረዱ። በደቡብ ግሪንላንድ ጥልቅ ገደላማ የባህር ወሽመጦች ውስጥ ኢቪክቱት የተባለ የማዕድን ቦታ ይገኛል። ይህ ቦታ ለድል ወይም ለሽንፈት ወሳኝ ለሆነው የአልሙኒየም ምርት የሚያገለግለው ክሪዩላይት የተባለ ማዕድን በዓለም ላይ ብቸኛው የንግድ ምንጭ ነው። ከግሪንላንድ የሚገኘው ክሪዩላይት ከሌለ አሜሪካ የናዚን የጦር መሳሪያ ለማሸነፍ የሚያስፈልጋትን አውሮፕላኖች መገንባት አትችልም ነበር። ይህ ደግሞ ፈጽሞ የማይታለፍ ስትራቴጂያዊ ድክመት ነበር። ሩዝቬልት የዲፕሎማሲ ጨዋነትን ወይም በጠላት የተሸነፈውን የዴንማርክ መንግስት ተቃውሞ ወደ ጎን በመተው የአሜሪካን ጥቅም ለማስጠበቅ አስፈላጊ የሆነውን እርምጃ በቆራጥነት ወሰዱ። የግሪንላንድ የመከላከያ ስምምነት አሜሪካ በደሴቲቱ ላይ በየትኛውም ቦታ ወታደራዊ ካምፖችን የመገንባት መብት ሰጣት። ይህም እስከ ዛሬ ድረስ ሀገሪቱን የሚጠብቀውን ስትራቴጂያዊ አሻራ አሳረፈ። ይህ ስትራቴጂያዊ የግዴታ እርምጃ ነበር። እንዲህ አይነቱ ደፋር ውሳኔ ነው ሀገራቸው የህልውና አደጋ ተጋርጦባት እያለ ለዲፕሎማሲያዊ ወጎች ከሚንበረከኩ መሪዎች ይልቅ ሀገራቸውን የሚታደጉ መሪዎችን የሚለየው። በጀርመን ወረራ ስር የነበረው በኮፐንሃገን የሚገኘው የዴንማርክ መንግስት ስምምነቱን ተቃውሟል። ነገር ግን ግሪንላንድን መከላከል እንደማይችሉ አስቀድመው ስላሳዩ ተቃውሟቸው ፋይዳ አልነበረውም። በጥቂት ወራት ውስጥ የአሜሪካ ጦር መሐንዲሶች ጦርነቱን ለማሸነፍና ለትውልድ የሚዘልቅ የአሜሪካን የአርክቲክ የበላይነት ለማረጋገጥ
የሚረዱ የአውሮፕላን ማረፊያዎችንና የራዳር ጣቢያዎችን መገንባት ጀመሩ። ጦርነቱ ሲያበቃ ከ10,000 በላይ የአጋር ኃይሎች አውሮፕላኖች ነዳጅ ለመሙላት ግሪንላንድ ላይ አርፈው ነበር። ይህም ደሴቲቱ ለአሜሪካ እጅግ አስፈላጊ ስትራቴጂያዊ መሰረተ ልማት መሆኗን ያለምንም ጥርጥር አረጋገጠ። የሁለተኛው የዓለም ጦርነት ለአሜሪካ የሰጠው ትምህርት ግልጽ ነበር። የአሜሪካን የሀገር ውስጥ ደህንነትን ለመጠበቅ ሲባል ራሳቸውን መከላከል የማይችሉ ሀገራትን ፈቃድ መጠበቅ አሜሪካ የማትችለው የቅንጦት ተግባር ነው። ሩዝቬልት ይህንን ተረድተው በተግባር አሳይተዋል። በግሪንላንድ ውስጥ ያለው የአሜሪካ የደህንነት ጥቅም ከሩቅ የአውሮፓ ዋና ከተሞች ዲፕሎማሲያዊ ፍላጎት በላይ መሆኑን የሚያሳይ ቅድመ ሁኔታ ቆሙ። ሁለተኛው የዓለም ጦርነት ሲያበቃ የሶቪየት ኅብረት ከናዚ ጀርመን በበለጠ ስጋት ሆና በመውጣቷ የአሜሪካ ወታደራዊ መሪዎች የግሪንላንድን ስትራቴጂያዊ ፋይዳ ይበልጥ መጨመሩን ተገነዘቡ። የቀዝቃዛው ጦርነት አርክቲክን ከበረዶማ ምድረ በዳነት ወደ ምድር እጅግ ወሳኝ ስትራቴጂያዊ ቀጠናነት ቀየረው። ይህም የአሜሪካንን ስልጣኔ ሊያወድሙ የሚችሉ የኒውክሌር ሚሳኤሎች መተላለፊያ ሰማይ በመሆኑ ነው። እንደ አውሮፓውያኑ አቆጣጠር በ1946 የጸደይ ወቅት የውጭ ጉዳይ ሚኒስትር ባለስልጣን ጆን ሂከርሰን የአሜሪካ ከፍተኛ ወታደራዊ አዛዦች ስለ ግሪንላንድ በአንድ ድምፅ የደረሱበትን መደምደሚያ በሰሙበት ስብሰባ ላይ ተገኝተው ነበር። በክፍል ውስጥ የነበሩት ጄኔራሎችና አድሚራሎች ሁሉ ተስማሙ። ግሪንላንድ ለአሜሪካ ህልውና የግድ አስፈላጊ በመሆኗ ዩናይትድ ስቴትስ ደሴቲቱን በቋሚነት የመቆጣጠር መብት ማግኘት አለባት። ፕሬዝዳንት ትሩማን በ100 ሚሊዮን ዶላር ወርቅ የሚገመት ክፍያ እንዲያቀርብ ፈቀዱ። ይህ ደግሞ ዴንማርክ ከአርክቲክ ግዛቷ ከምታገኘው ኢኮኖሚያዊ ጥቅም እጅግ የላቀና ለጋስ የሆነ ክፍያ ነበር። ጥያቄው ፍትሃዊና ለጋስ ከመሆኑም በላይ የአሜሪካንን ደህንነትና የዴንማርክን ብልጽግና ለትውልድ የሚያረጋግጥ ነበር። ነገር ግን ዴንማርክ ማልማትም ሆነ መከላከል በማትችለው ግዛት ላይ ሉዓላዊነትን ለማስጠበቅ ስትል ጥያቄውን ውድቅ አደረገችው። ይህ ውሳኔም እስከዛሬ ድረስ የቀጠለውን ስትራቴጂያዊ ብዥታ ፈጠረ። የትሩማን አስተዳደር ሁሉንም ሊሆን የሚችሉ አማራጮችን መርምሮ ነበር። የረጅም ጊዜ ኪራይ፣ የመከላከያ ስምምነቶች፣ አልፎ ተርፎም የአሜሪካንን የአላስካ ግዛት በግሪንላንድ የመለወጥ ሐሳብ ሳይቀር ቀርቦ ነበር። እያንዳንዱ ጥያቄ የዴንማርክን ስጋት ለመቅረፍ የታለመ ቢሆንም ወታደራዊ ዕቅድ አውጪዎች ለብሔራዊ ደህንነት ወሳኝ ነው ብለው ያመኑበትን የአሜሪካንን መብት ለማስከበር ነበር። የዴንማርክ እምቢተኝነት አሜሪካንን ወደ አንድ ድርድር ገፋት። ይህም እንደ አውሮፓውያኑ አቆጣጠር በ1951 የመከላከያ ስምምነት ነው። ይህ ስምምነት ለዩናይትድ ስቴትስ ወታደራዊ ተደራሽነት ቢሰጥም ወታደራዊ የሆነውን ስትራቴጂያዊ ተጋላጭነት ግን ሳይፈታው አልፏል። ላለፉት 75 ዓመታት የአሜሪካ ፕሬዝዳንቶች ይህ ስምምነት ለብሔራዊ ደህንነት ሙሉ መፍትሄ አለመሆኑን እያወቁ በዚህ ጎዶሎ ማዕቀፍ ውስጥ ሲሰሩ ቆይተዋል። ትራምፕ ያደረጉት ነገር ከ1946 ጀምሮ ማንኛውም ቁም ነገረኛ ስትራቴጂስት የተረዳውን እውነታ ማረጋገጥ ብቻ ነው። ይኸውም አሁን ያለው አሰራር በቂ አለመሆኑንና ቋሚ መፍትሄ እንደሚያስፈልግ ነው። ልዩነቱ ትራምፕ እንደ ቀድሞዎቹ መሪዎች በምስጢራዊ ሪፖርቶች ብቻ ከመናገር ይልቅ ጉዳዩን በይፋ ለመናገር ድፍረቱ አላቸው። የአሜሪካን ሕዝብ ከመጠበቅ ይልቅ ለዲፕሎማሲያዊ ጨዋነት ቅድሚያ መስጠትን ግብዝነት በመተው የአሜሪካንን ጥቅም በግልጽ ለማስከበር ቆርጠው ተነስተዋል። የ1951 የመከላከያ ስምምነት አሜሪካ በግሪንላንድ ወታደራዊ እግር እንዲኖራት ቢያደርግም ጉዳዩ ሁልጊዜም እንደ ጊዜያዊ እርምጃ እንጂ ለአሜሪካ የአርክቲክ ደህንነት ፍላጎት እንደ ቋሚ መፍትሄ ተደርጎ አይቆጠርም ነበር። ስምምነቱ ዩናይትድ ስቴትስ የጦር ሰፈሮችን እንድትገነባና የመከላከያ ቀጠናዎችን እንድትመሰርት ፈቅዶላታል። ይህም ላለፉት 7 አስርት ዓመታት የአሜሪካን ምድር የጠበቀውን መሰረተ ልማት ፈጥሯል። አሁን ፓሲፊክ የጠፈር ማዕከል ተብሎ የሚጠራው የቱሌ አየር ኃይል ካምፕ ግንባታ ብሔራዊ ደህንነት አደጋ ላይ በሚወድቅበት ጊዜ አሜሪካውያን መሐንዲሶች ምን ሊያደርጉ እንደሚችሉ ያሳየ ነበር። ከአርክቲክ ክበብ 750 ማይል በሰሜን በኩል ደካማ ሀገራትን ሊያሸንፍ በሚችል አስቸጋሪ ሁኔታ ውስጥ ምሽግ ገነቡ። ይህን ያደረጉት የአሜሪካ ደህንነት ከዚህ ያነሰ ነገር ስለማይፈልግ ነው።
በቀዝቃዛው ጦርነት ወቅት በከፍተኛው ደረጃ ላይ ሳለ 6000 የአሜሪካን ወታደሮች የሶቪየትን ጥቃት የሚከላከሉና ሰላምን የሚያስጠብቁ ቦምብ ጣይ አውሮፕላኖችና የቅድመ ማስጠንቀቂያ ስርዓቶች ይጠብቁ ነበር። የጦር ሰፈሩ ተልዕኮ ማንኛውም ወታደራዊ ተቋም ሊያከናውነው የሚችለው እጅግ የላቀ ተግባር ነበር። ይኸውም አሜሪካ የኒውክሌር ጥቃት ቢሰነዘርባት እንኳን መትረፍ የምትችልበትን የቅድመ ማስጠንቀቂያ ጊዜ መስጠት ነው። የአሜሪካ ኢንቨስትመንት ያንን በረዷማ ምድረ በዳ የቀዝቃዛውን ጦርነት ላሸነፈውና የምዕራባውያንን ስልጣኔ ለታደገው የመከላከያ መዋቅር ወሳኝ ማዕከል አድርጎታል። ፓሲፊክ አሜሪካ እጅግ ከፍተኛ ወጪ አውጥታ ያዘጋጀችውንና አሜሪካን ብቻ ሳይሆን መላውን የኔቶ አባል ሀገራትን ለመጠበቅ ያሰማራችውን የባላስቲክ ሚሳኤል ቅድመ ማስጠንቀቂያ ቴክኖሎጂ ይዟል። የአርክቲክን ሰማይ የሚቃኙት እነዚያ የራዳር ስብስቦች በአሜሪካውያን ባለሙያዎች የሚጠበቁ፣ በአሜሪካ ግብር ከፋዮች የገንዘብ ድጋፍ የሚንቀሳቀሱና የአሜሪካን ከተሞችን የሚጠብቁ የአሜሪካ ራዳሮች ናቸው። ዛሬም ቢሆን የፓሲፊክ የጠፈር ማዕከል ከጠፈርና ከአርክቲክ የሚመጡ ስጋቶችን የሚቆጣጠሩ ስርዓቶችን በማንቀሳቀስ ወደ 150 የሚጠጉ አሜሪካውያን ባለሙያዎችን ይዞ ይህንኑ ወሳኝ ተልዕኮ እየተወጣ ይገኛል። 12ኛው የጠፈር ማስጠንቀቂያ ቡድን 12th ስፔስ ዋርኒንግ ስኳድሮን ሀገርን ለመከላከል የሰፈረውን የአሜሪካንን የቴክኖሎጂ የበላይነት ያሳያል። ይህም ሌላ ማንኛውም ሀገር የሌለው አቅም ነው። ነገር ግን ይህ የአሜሪካ ኢንቨስትመንት ሁልጊዜም ያለ አሜሪካ እርዳታ ደሴቲቱን መከላከል በማትችል አንዲት ትንሽ የአውሮፓ ሀገር በጎ ፈቃድ ላይ የተመሰረተ በመሆኑ ስትራቴጂያዊ ዋስትናው አጠራጣሪ ሆኖ ቆይቷል። በ21ኛው ክፍለ ዘመን የግሪንላንድ ስትራቴጂያዊ ፋይዳ ከምንጊዜውም በላይ እየጠነከረ የመጣው ከበረዶ ስር አሜሪካ ወይንስ ቻይና በሚቀጥሉት 10 ዓመታት ዓለምን እንደሚገዙ ሊወስን የሚችል ታላቅ ሀብት ስለተቀበረ ነው። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ USGS እንዳረጋገጠው የግሪንላንድ የባህር ዳርቻ ውሃዎች ቢያንስ 17.5 ቢሊዮን በርሜል ድፍድፍ ዘይት ይዘዋል። ይህም እጅግ ከፍተኛ ዋጋ ያለው ስትራቴጂያዊ ክምችት ነው። ተጨማሪ ጥናቶች እንደሚያመለክቱት ደግሞ ሰሜን ምስራቅ ግሪንላንድ 31 ቢሊዮን በርሜል የሚደርስ የነዳጅ ክምችት ሊኖረው ይችላል። ይህም አሜሪካ በጥላቻ በሚመለከቷት የውጭ አቅራቢዎች ላይ ያላትን ጥገኝነት ሊቀንስ ይችላል። እነዚህ የኃይል ምንጮች ብቻቸውን አሜሪካ ለግሪንላንድ የወደፊት ዕጣ ፈንታ ከፍተኛ ትኩረት እንድትሰጥ ለማድረግ በቂ ምክንያቶች ቢሆኑም አሁን ላይ ግን ነዳጅ ዋነኛው ስትራቴጂያዊ ሀብት አይደለም። እውነተኛው የድል አክሊል ያለው በግሪንላንድ ጥንታዊ ድንጋዮች ውስጥ ተቀብረው በሚገኙት ሬር እርዝ ተብለው በሚጠሩት ውድ ማዕድናት ውስጥ ነው። እነዚህ ማዕድናት በ21ኛው ክፍለ ዘመን የቴክኖሎጂ አብዮትን የትኛው ሀገር እንደሚመራ የሚወስኑ ናቸው። እነዚህ ማዕድናት ከስማርት ስልክ ስክሪን እስከ ኤሌክትሪክ መኪና ባትሪዎች፣ ከነፋስ ኃይል ማመንጫዎች እስከ ዘመናዊ ሚሳኤሎች መምሪያ ስርዓት ድረስ ለሁሉም ነገር አስፈላጊ ናቸው። ያለ እነዚህ ማዕድናት አሜሪካ ዘመናዊ የጦር መሳሪያዎችን መገንባት፣ የወደፊቱን ቴክኖሎጂ ማምረት ወይም ወሳኝ በሆኑ የኢንዱስትሪ ዘርፎች ከቻይና ጋር መወዳደር ፈጽሞ አትችልም። ትራምፕ በትክክል የለዩት ስትራቴጂያዊ ተጋላጭነትም እዚህ ላይ ነው። ቻይና ከዓለም አቀፉ የሬር እርዝ ምርት ወደ 80 በመቶ የሚጠጋውን ትቆጣጠራለች። ይህንን የበላይነቷን በአሜሪካ ላይ እንደ ጦር መሳሪያ እየተጠቀመችበት ትገኛለች። ቤጂንግ ከአሜሪካ ጋር ግጭቶች በሚፈጥሩበት ጊዜ እነዚህን ማዕድናት እንደ ኢኮኖሚያዊ ጦርነት መሳሪያ እንደምትመለከታቸው በማሳየት በተደጋጋሚ ወደ ውጭ እንዳይላኩ ገድባለች። ግሪንላንድ ወደ 1.5 ሚሊዮን ሜትሪክ ቶን የሚጠጋ የሬር እርዝ ክምችት አላት። ይህም የቻይናን የበላይነት ለመስበርና የአሜሪካንን የቴክኖሎጂ ነፃነት ለመመለስ በቂ ነው። በግሪንላንድ የሚገኙ 3 የማዕድን ክምችቶች በዓለም ላይ ካሉ ትላልቆቹ ተርታ የሚመደቡ ሲሆን የአሜሪካንን የማምረትና የመከላከል አቅም ሊለውጡ የሚችሉ ስትራቴጂያዊ ሀብቶች ናቸው። እንደ አውሮፓውያኑ አቆጣጠር በ2023 የተደረገ ጥናት እንደሚያሳየው አውሮፓ ለኢንዱስትሪ ወሳኝ ናቸው ብላ ካስቀመጠቻቸው 34 ጥሬ ዕቃዎች ውስጥ 25ቱ በግሪንላንድ ይገኛሉ። ይህም እጅግ ከፍተኛ ስትራቴጂያዊ ዋጋ ያለው የጂኦሎጂ የሀብት ሳጥን ነው።
በጥንቃቄ በተሰራ ግምት የግሪንላንድ የማዕድን ሀብት $4.4 ትሪሊዮን ያወጣል። ቻይና የዓለም አቀፍ የአቅርቦት ሰንሰለትን በበላይነት ስትቆጣጠር፣ ይህ ሀብት ግን ሳይለማ በቦታው ተቀምጧል። ትራምፕ የግሪንላንድን ማዕድናት የሚቆጣጠር አካል በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚኖረው ተረድተዋል። ይህ ኃይልም ቻይና ሳትሆን አሜሪካ እንድትሆን ቆርጠው ተነስተዋል። አንዳንድ ተቺዎች ግሪንላንድ የህዝቦቿ ናት፣ አሜሪካም ስትራቴጂያዊ ፍላጎቷን እዚያ ለማስከበር ምንም መብት የላትም ብለው ይከራከራሉ። ነገር ግን ይህ ክርክር ታሪክንም ሆነ አሁናዊውን እውነታ ችላ ያለ ይመስላል። የግሪንላንድ 57,000 ነዋሪዎች በአብዛኛው ከሰሜን አሜሪካ የመጡ የኢኑዩት ዘሮች ሲሆኑ ከምዕራብ ንፍቀ ክበብ ጋር ያላቸው ባህላዊ ትስስር ጥንታዊና ጥልቅ ነው። በጂኦግራፊ አቀማመጥም ግሪንላንድ የሰሜን አሜሪካ አህጉር አካል ስትሆን ከኮፐንሃገን ይልቅ ለኒውዮርክ ትቀርባለች። ይህንን እውነታ ግን የሜርኬተር ካርታዎች አዛብተውታል። የዴንማርክ በግሪንላንድ መገኘት እንደ አውሮፓውያኑ አቆጣጠር በ1721 የአውሮፓ ኃያላን የአገሬው ተወላጆችን ግምት ውስጥ ሳያስገቡ ዓለምን በተከፋፈሉበት ወቅት የተፈጠረ የቅኝ ግዛት ቅርስ ነው። ዴንማርክ ለግሪንላንድ የምታቀርበው የባለቤትነት ጥያቄ አውሮፓውያን አፍሪካንና እስያን ለመቀራመት ከተጠቀሙበት የቅኝ ግዛት አስተሳሰብ ጋር አንድ ነው። ይህ አስተሳሰብ ደግሞ በዘመናዊው ዓለም ተቀባይነት የለውም። ለሁለት ምዕተ ዓመታት ያህል ኮፐንሃገን የግሪንላንድን ተወላጆች ነፃነት በመገደብና ሀብቷን በመበዝበዝ እንደ ዝግ የቅኝ ግዛት ይዟታል። በዴንማርክና በግሪንላንድ መካከል ያለው ግንኙነት በግዳጅ ማፈናቀልን፣ ባህላዊ ጭቆናንና የግሪንላንድን ማንነት አጥፍቶ ወደ ዴንማርክነት ለመቀየር ያለሙ ፖሊሲዎችን ያካተተ ነው። እንደ አውሮፓውያኑ አቆጣጠር በ1953 የቱሌ ኢኑዩት ነዋሪዎች ለአሜሪካ የጦር ሰፈር ግንባታ ሲባል በግዳጅ ተፈናቅለዋል። ይህ ውሳኔም ዴንማርክ የተጎጂውን ሕዝብ ሳታማክር የወሰነችው ነበር። ግሪንላንድ እንደ አውሮፓውያኑ አቆጣጠር በ1979 የተገደበ የራስ ገዝ መብት፣ በ2009 ደግሞ የሰፋ የራስ አስተዳደር ብታገኝም ዴንማርክ አሁንም የደሴቲቱን የውጭ ጉዳይ፣ መከላከያና የገንዘብ ፖሊሲ ትቆጣጠራለች። የግሪንላንድ ኢኮኖሚ በየዓመቱ ከ500 ሚሊዮን ዩሮ በላይ በሚደርሰው የዴንማርክ ድጎማ ላይ የተመሰረተ ነው። ዴንማርክም ይህንን ጥገኝነት በደሴቲቱ የወደፊት ዕጣ ፈንታ ላይ ያላትን ቁጥጥር ለማስቀጠል ትጠቀምበታለች። የሕዝብ አስተያየት ጥናቶች እንደሚያሳዩት 84 በመቶ የግሪንላንድ ሕዝብ ከዴንማርክ ነፃ መውጣት ይፈልጋል። ይህም ኮፐንሃገን በተግባር ልትደግፈው ያልቻለችውን ግልጽ የዲሞክራሲ ፍላጎት ነው። ስለ ወደፊት ዕጣ ፈንታቸው ሲጠየቁ የግሪንላንድ ሕዝቦች የሚፈልጉት በ3500 ኪሎ ሜትር ርቀት ላይ በሚገኝ የአውሮፓ ኃይል የቅኝ ግዛት አስተዳደር መቀጠልን ሳይሆን የራሳቸውን ዕድል በራሳቸው መወሰንን ነው። ጥያቄው ግሪንላንድ ከውጭ ቁጥጥር ነፃ መሆን አለባት ወይስ የለባትም የሚለው ሳይሆን የወደፊት ዕጣ ፈንታዋ እየተዳከመ በመጣው የአውሮፓ ኃይል ወይስ በዓለማችን ታላቅ ዲሞክራሲያዊት ሀገር አጋርነት መወሰን አለበት የሚለው ነው። ትራምፕ የግሪንላንድ ሕዝብ የገዛ ዕጣ ፈንታውን የመወሰን መብት እንዳለው በተደጋጋሚ ሲናገሩ ቆይተዋል። ይህም ከአሜሪካ እሴቶችና ከግሪንላንድ ሕዝብ ምኞት ጋር የሚጣጣም አቋም ነው። ዶናልድ ትራምፕ ግሪንላንድን የመግዛትን ሐሳብ ለመጀመሪያ ጊዜ በነሐሴ 2019 ሲያነሱ የውጭ ፖሊሲ አውጪዎች ልክ እንደለመዱት በትዕቢትና በመሳለቅ ነበር የገለጹት። የቻይናን መነሳት፣ የሶቪየት ኅብረትን ውድቀትና ስፍር ቁጥር የሌላቸውን ስትራቴጂያዊ ለውጦች አስቀድመው መተንበይ ያልቻሉት እነዚሁ ሊቃውንት የትራምፕን የግሪንላንድ ተነሳሽነት ትርጉም የለሽ በማለት አጣጣሉት። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ሐሳቡን የማይረባ ስትል ጠርታዋለች። ይህ ምላሽ ግን ከትራምፕ ስትራቴጂያዊ አስተሳሰብ ይልቅ ስለ አውሮፓውያኑ ዘና ማለትና መዘናጋት የሚናገረው ይበልጣል። ትራምፕ የዴንማርክ ጉብኝታቸውን ለመሰረዝ የነበራቸው ዝግጁነት ደግሞ አንድ ትልቅ ነገር አሳይቷል። የዲፕሎማሲያዊ ጨዋነትን ለማስጠበቅ ብቻ ሲሉ የአሜሪካ ስትራቴጂያዊ ጥቅም እንደማይደራደሩበት በተግባር አሳይተዋል። የውጭ ፖሊሲ አውጪዎቹ ክፉኛ ቢደነግጡም ተራው አሜሪካዊ ግን ፕሬዝዳንቱ ልክ እንዲያደርጉ እንደተመረጡ ሁሉ የአሜሪካንን ጥቅም እያስቀደሙ መሆኑን የተረዳ ይመስላል። ትራምፕ በጥር 2025 ወደ ዋይት ሃውስ ሲመለሱ
የግሪንላንድን ጉዳይ በዝምታ የሚታለፍ ሳይሆን ሊፈታው ያሰበው ስትራቴጂያዊ ቅድሚያ የሚሰጠው ጉዳይ መሆኑን ግልጽ አድርገዋል። አካሄዳቸው ግልጽና የማያሻማ ነበር። አሜሪካ ለብሔራዊ ደህንነቷ ግሪንላንድ ታስፈልጋታለች። እሳቸውም የአሜሪካንን ጥቅም ለማስጠበቅ ያሉትን አማራጮች ሁሉ ይጠቀማሉ። ስለ ወታደራዊ አማራጮች ሲጠየቁም ትራምፕ ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማይሉ ገልጸዋል። ይህ ደግሞ ወሳኝ የሀገር ጥቅም አደጋ ላይ በሚወድቅበት ጊዜ ማንኛውም ቁም ነገረኛ ፕሬዝዳንት የሚከተለው መንገድ ነው። በመቀጠልም በጥር 2026 የአሜሪካ ልዩ ኃይሎች በቬንዙዌላ ውስጥ ያደረጉት እርምጃ ይህ አስተዳደር በምዕራቡ ንቅፈ ክበብ የአሜሪካንን ጥቅም ለማስጠበቅ በቆራጥነት እንደሚንቀሳቀስ አሳይተዋል። የኒኮላስ ማዱሮ መያዝ ደግሞ የትራምፕ አሜሪካ በቀድሞቹ አስተዳደሮች ይታይ በነበረው የዲፕሎማሲ ፍርሃት እንደማትገደብ ለዓለም አሳይቷል። የቬንዙዌላው ዘመቻ የተቀናጀ ሙያዊ ብቃት የታየበትና የተሳካ ነበር። ይህም የአሜሪካ ወታደራዊ አቅም በቆራጥ አመራር ሲመራ አሁንም ተወዳዳሪ እንደሌለው ማስታወሻ ሆኗል። ትራምፕ በመቀጠል ስለ ግሪንላንድ የሰጧቸውን መግለጫዎች በዚህ እይታ መታየት አለባቸው ይላሉ ደጋፊዎቻቸው። ለወዳጅም ለጠላትም የአሜሪካ ቁርጠኝነት ዝቅ ተደርጎ መታየት እንደሌለበት መልእክት እያስተላለፉ ይመስላል። በለሰለሰ መንገድ ወይም በከረረ መንገድ የሚለው ንግግር ዝግጅት እንጂ ማስፈራሪያ አይደለም። ይልቁንም የስትራቴጂያዊ እውነታ መገለጫ ነው። አሜሪካ ወሳኝ ጥቅሞቿን ታስከብራለች፣ ሌሎች ሀገራት ደግሞ ለመተባበር ወይም ለመቃወም መምረጥ ይችላሉ ይላሉ። ተቺዎች አሜሪካ በግሪንላንድ ላይ የምትወስደው እርምጃ ኔቶን ይጎዳል ይላሉ። ነገር ግን ይህ ክርክር ኔቶ የተመሰረተው የአሜሪካንን ደህንነት ለማስጠበቅ እንጂ አሜሪካ ለኔቶ ስትል እንዳልሆነ ይዘነጋዋል። ዩናይትድ ስቴትስ የኔቶን ወታደራዊ አቅም 70% ያህሉን ታበረክታለች። ይህ አስተዋጽኦ ደግሞ አሜሪካ የጥምረት ስምምነቶች ጥቅሟን እንዲያገለግሉ የመጠበቅን መብት ይሰጣታል። የሰሜን አትላንቲክ ውል አንቀጽ 5 የተነደፈው አባል ሀገራትን ከውጭ ስጋት ለመጠበቅ እንጂ አሜሪካ ለመከላከያዋ አስፈላጊ የሆኑ ስትራቴጂያዊ ቦታዎችን እንዳትይዝ ለማገድ እንዳልሆነ ብዙዎች ይናገራሉ። ዴንማርክ የተከበረች የኔቶ አጋር ሆና ቆይታለች። ነገር ግን ግሪንላንድን የመከላከል ወይም ሀብቷን የማልማት አቅም ማጣቷ መላውን ጥምረት የሚነካ ስትራቴጂካዊ ድክመት ፈጥሯል። የዴንማርክ የመከላከያ ወጪ በየጊዜው ከኔቶ ግብ በታች ነው። ወታደራዊ ኃይሏም ከኒውዮርክ ፖሊስ ዲፓርትመንት ያነሰ ነው። ይህ ደግሞ በአርክቲክ ክልል የመከላከል ሥራ ለመስራት የሚያስችል ኃይል አይደለም። እንደ አውሮፓውያኑ አቆጣጠር የ1951 በአርክቲክ ያለው ውድድር እየጠነከረ ሲመጣ ይበልጥ ጎልቶ ወጥቷል። የኔቶ ዓላማ ከሩሲያና ከቻይና ለሚመጡ ስጋቶች በጋራ መከላከል ከሆነ አሜሪካ በአርክቲክ ያለውን ስትራቴጂያዊ ቦታ መቆጣጠሯ የኔቶን መሰረታዊ ተልዕኮ ያገለግላል። አንዳንዶች አሜሪካ አሁን ባሉ ስምምነቶች በቂ ተደራሽነት አላት ይላሉ። ነገር ግን ይህ ክርክር ስትራቴጂያዊ ሁኔታዎችን እንዴት እንደተቀየሩ መረዳት የተሳነው ይመስላል። የ1951 ስምምነት የተፈረመው ሩሲያ ብቸኛ የአርክቲክ ባላንጣ በነበረችበትና የአየር ንብረት ለውጥም አካባቢውን ባልቀየረበት ወቅት ነበር። ዛሬ ግን ቻይና ራሷን ለአርክቲክ የቀረበች ሀገር ብላ በመሰየም እግር ለማስገባት በንቃት እየተንቀሳቀሰች ትገኛለች። አሁን ያሉት ስምምነቶች አሜሪካ ነባር የጦር ሰፈሮቿን እንድታቆይ ቢፈቅዱላትም በአርክቲክ ቀጠና የሚደረገው ፍልሚያ እየከረረ ሲመጣ ለሚያስፈልገው ሰፊ እንቅስቃሴ ግን ዋስትና አይሰጡም። ዴንማርክ የግሪንላንድን ሀብት ለማልማት ወይም ግዛቷን ለመከላከል የሚያስፈልገውን ኢንቨስትመንት ለማድረግ ፈቃደኛ ለመሆኗን አሳይታለች። ይህም ወሳኝ ስትራቴጂያዊ ንብረቶችን ሳይለሙና ለጥቃት ተጋልጠው እንዲቀሩ አድርጓል። የአሜሪካ የማዕድን ኩባንያዎች የግሪንላንድን ማዕድናት ለማልማት በንድፈ ሐሳብ ደረጃ መደራደር ቢችሉም የቻይና ኩባንያዎች በሌሎች ቦታዎች እየተስፋፉ ባሉበት ወቅት የዴንማርክና የግሪንላንድ ደንቦች ግን ለዓመታት ልማቱን ሲያደናቅፉ ቆይተዋል። ስትራቴጂያዊ ጥያቄ አሁን ያሉት አሰራሮች ጥቂት ተደራሽነትን ይሰጣሉ ወይስ አይሰጡም የሚለው ሳይሆን ለአሜሪካ ብሔራዊ ደህንነት የሚያስፈልገውን አስተማማኝና ቋሚ ተደራሽነት ይሰጣሉ ወይ የሚለው ነው የአሜሪካ ጥያቄ። የታላላቅ ሀያላን ውድድር በበረታበት ዓለም ውስጥ አሻሚ የሆኑ አሰራሮችና የዲፕሎማሲ መግባባቶች የአሜሪካን ወሳኝ ጥቅም ለመጠበቅ
በቂ እንዳልሆኑ ትራምፕ ተረድተዋል። አንዳንድ ሪፐብሊካኖች በግሪንላንድ ላይ የሚወሰደውን ቀጥተኛ እርምጃ ጥበብ የጎደለው ነው ብለው ይጠይቃሉ። እነዚህ ግን በአብዛኛው በቻይና የንግድ ልውውጥና በስደተኛ ጉዳዮች ላይ ጥንቃቄ ይቅደም ሲሉ የነበሩ ድምጾች ናቸው። ትራምፕ የተመረጡት አሜሪካውያን ከጥቅማቸው ይልቅ ለዲፕሎማሲያዊ ስነ ስርዓት ቅድሚያ በሚሰጡ መሪዎች በመሰልቸታቸው ይመስላል። የእሳቸው የግሪንላንድ ፖሊሲም ይህንኑ የህዝቡን አደራ የሚያንጸባርቅ ነው። ዋሽንግተን በዲፕሎማሲያዊ ጨዋነት ላይ በምትከራከርበት ወቅት የአሜሪካ ባላንጣዎች በአርክቲክት ምን እያደረጉ እንደሆነ ሲታይ የግሪንላንድ ጉዳይ አጣዳፊነት ግልጽ ይሆናል። በሐምሌ 2024 የሩሲያ ቲዩ-95 ስትራቴጂያዊ ቦምብ ጣይ አውሮፕላኖች ከቻይና ኤች-6 ቦምብ ጣዮች ጋር በመሆን በአላስካ አቅራቢያ የጋራ ጥበቃ አድርገዋል። ይህም ከ10 ዓመት በፊት ሊታሰብ የማይችል የባላንጣዎች ቅንጅት ማሳያ ነው። የቻይና ወታደራዊ አውሮፕላኖች ከሩሲያ ቦምብ ጣዮች ጋር በአርክቲክት ሲሰማሩ ይህ የመጀመሪያው ሲሆን ይህም ቤጂንግና ሞስኮ በቀጠናው ያለውን የአሜሪካን የበላይነት ለመገዳደር እየተባበሩ መሆኑን የሚያሳይ ምልክት ነው። ሩሲያ የአርክቲክትን ቁጥጥር በማንኛውም የወደፊት የታላላቅ ሀያላን ግጭት ውስጥ ወሳኝ መሆኑን በመረዳት ከቀዝቃዛው ጦርነት ወዲህ ታይቶ በማይታወቅ ፍጥነት የአርክቲክት የባህር ዳርቻዋን ወታደራዊ እያደረገች ትገኛለች። ፕሬዝዳንት ቭላዲሚር ፑቲን በ2025 የአርክቲክት ፎረም ላይ ሩሲያ በአርክቲክት ከኔቶ ጋር ለሚደረግ ግጭት ሙሉ በሙሉ ዝግጁ መሆኗን አስታውቀዋል። ይህም የአሜሪካ ስትራቴጂስቶች በቁም ነገር የሚመለከቱት ማስጠንቀቂያ ነው። ቻይና ምንም እንኳን የአርክቲክት የባህር ዳርቻ ባይኖራትም 5 የበረዶ ሰባሪ መርከቦችን በመገንባት 3ቱን በአንድ ጊዜ በአርክቲክት ውሃዎች ላይ አሰማርታለች። ይህም ኢንቨስትመንት የረጅም ጊዜ ስትራቴጂያዊ ፍላጎቷን ቁልጭ አድርጎ ያሳያል። የቻይና መንግስት መገናኛ ብዙሃን አርክቲክት የቻይና እየሆነች ነው ሲሉ አውጀዋል። ይህ አባባል የቻይና ቀጠናዊ የበላይነት ተጽዕኖ የሚረዳን ማንኛውንም አሜሪካዊ ሊያስደነግጥ የሚገባ መሆኑን የትራምፕ ደጋፊዎች በስፋት ይናገራሉ። ቤጂንግ በምዕራባውያን የመከላከል አቅም ላይ ያሉ ድክመቶችን በመፈተሽ በኖርዲክ ሀገራት ውስጥ ወታደራዊ ፋይዳ ያላቸውን አውሮፕላን ማረፊያዎች፣ ወደቦችና መሬቶችን ለመግዛት ሙከራ አድርጋለች። እንደ አውሮፓውያኑ አቆጣጠር በ2016 አንድ የቻይና ኩባንያ በግሪንላንድ የሚገኝ ጥቅም ላይ ያልዋለ የባህር ኃይል ጦር ሰፈር ለመግዛት ሞክሮ ነበር። ይህ ግዢ ቢሳካ ኖሮ ቤጂንግ በሰሜን አትላንቲክ ውቅያኖስ ውስጥ ወታደራዊ እግር እንዲኖራት ያደርጋት ነበር። ሼንግሄ ሪሶርስስ የተባለው የቻይና የፌር እርዝ ማዕድን ኩባንያ በአሁኑ ወቅት በግሪንላንድ ተስፋ ሰጪ በሆነው የማዕድን ማውጫ ውስጥ ሁለተኛውን ትልቅ ድርሻ ይዟል። ይህም የአሜሪካንን ጥቅም የሚፈታተን ስትራቴጂያዊ አቀማመጥ ነው። አሁን ያለው ሁኔታ ከቀጠለ ቻይና የግሪንላንድን ውድ ማዕድናት የማቀነባበርና የመሸጥ ሂደቱን በመቆጣጠር የሬር እርዝ የበላይነቷን እስከ አሜሪካ ደጃፍ ድረስ ልታሰፋው ትችላለች። የትራምፕ የግሪንላንድ ተነሳሽነት ወረራ አይደለም። ይልቁንም ዋሽንግተን በተኛችበት ወቅት አሜሪካን ከሰሜን በኩል ለመክበብ ለሚሞክሩ ባላንጣዎች የተሰጠ የመከላከያ ምላሽ ነው ይላሉ ደጋፊዎቻቸው። የግሪንላንድ ዋጋ በኢኮኖሚስቶችና በስትራቴጂስቶች ሲከራከሩበት ቆይተዋል። እያንዳንዱ ቁም ነገረኛ ትንተና ደግሞ ደሴቲቱ ዴንማርክ ልትቀበለው ከምትችለው ከማንኛውም ዋጋ በላይ እንደምታወጣ ያረጋግጣል። ታሪክ እንደሚያሳየው አሜሪካ የምታደርጋቸው የግዛት ግዢዎች ብዙ ጊዜ ተቺዎች ባልጠበቁት መንገድ ዋጋቸውን በተደጋጋሚ አስመስክረዋል። የ1803ቱ የሉዊዚያና ግዢ ለ828,000 ካሬ ማይል መሬት $15 ሚሊዮን ፈጅቷል። ተቺዎች ዋጋው የተጋነነ ነው ቢሉም ታሪክ ግን ግዢው የሺህ ዓመቱ ትርፋማ ስምምነት መሆኑን አረጋግጧል። የ1867ቱ የአላስካ ግዢ ለ586,412 ካሬ ማይል መሬት $7.2 ሚሊዮን ፈጅቷል። በወቅቱ የሲዋርድ ሞኝነት ተብሎ ቢቀለድበትም በኋላ ላይ የተገኘው ወርቅና ነዳጅ ግን አላስካን ከአሜሪካ ታላላቅ ሀብቶች አንዱ አድርጓታል። የግሪንላንድ 836,330 ካሬ ማይል ግዛት ከሉዊዚያና እና ከአላስካ ተደምረው የሚበልጥ ሲሆን ስትራቴጂያዊ ዋጋውም ከሁለቱም ግዢዎች ይልቃል። ለአንድ ነዋሪ $100,000 ቢሰላ እንኳን መላው የግሪንላንድ ሕዝብ
ከ6 ቢሊዮን ዶላር ባነሰ ወጪ ሊካስ ይችላል። ይህ ደግሞ በሀገሪቱ በጀት ውስጥ እንደ ኢምንት የሚቆጠር ገንዘብ ነው። አሜሪካን አክሽን ፎረም እንደሚገምተው የግሪንላንድ ስትራቴጂያዊ ጂኦግራፊያዊ አቀማመጥ ብቻውን የማዕድን ሀብቷ ሳይታከል ከ2.7 ትሪሊዮን ዶላር በላይ ያወጣል። የተረጋገጠውን የማዕድን ክምችት ስንጨምርበት ደግሞ ዋጋው እስከ 4.4 ትሪሊዮን ዶላር ይደርሳል። ይህ ሀብት ደግሞ ማንኛውንም የግዢ ወጪ በሺህ የሚቆጠሩ ጊዜያት ሊተካ የሚችል ነው። ዴንማርክ በአሁኑ ወቅት ግሪንላንድን ለመደገፍ በዓመት 768 ሚሊዮን ዶላር ገደማ ታወጣለች። ደሴቲቱ በአሜሪካ ሉዓላዊነት ስር ሆና ኢኮኖሚዋ ሲያድግ ግን ይህ ድጎማ ያበቃል። የግሪንላንድ ሕዝብ የዴንማርክ የቅኝ ግዛት አስተዳደር ፈጽሞ ሊሰጣቸው ባልቻለው መልኩ ከአሜሪካ ኢንቨስትመንት መሰረተ ልማትና ኢኮኖሚያዊ ንቅናቄ ተጠቃሚ ይሆናሉ። እንደ አውሮፓውያኑ አቆጣጠር 2026 ቀዳሚዎቹ አስተዳደሮች ለመጋፈጥ የፈሩትን ስትራቴጂያዊ እውነታ አሜሪካ በመጨረሻ የተጋፈጠችበት ዓመት ተደርጎ ሊታወስ ይችላል። የግሪንላንድ ጠቅላይ ሚኒስትር የአሜሪካን ጥያቄ ውድቅ ቢያደርጉም የተመረጡ ባለስልጣናት ብዙ ጊዜ ሁኔታዎች ካላስገደዷቸው በስተቀር ስትራቴጂያዊ እውነታዎችን ለመቀበል ይቸገራሉ። በግሪንላንድ ያሉ 6ቱም ዋና ዋና የፖለቲካ ፓርቲዎች ከዴንማርክ ነፃ መውጣትን ይደግፋሉ። ይህንንም ግብ ከቅኝ ግዛትነት ይልቅ ከአሜሪካ ጋር በሚደረግ አጋርነት በፍጥነት ማሳካት እንደሚችሉ ይነገራል። ከአሜሪካ ጋር የሚደረግ የነፃ ማህበር ስምምነት ኮምፓክት ኦፍ ፍሪ አሶሲዬሽን ለግሪንላንድ የዘመናት የአውሮፓ ቅኝ ግዛትን በማክተም የራስ ገዝ አስተዳደርን፣ የአሜሪካን ኢንቨስትመንትንና የደህንነት ዋስትናን ይሰጣታል። በዚህ መሰሉ አሰራር ግሪንላንድ የውስጥ ጉዳዮቿን በራሷ እየመራች በአሜሪካ ኢኮኖሚያዊና ወታደራዊ ድጋፍ ትታቀፋለች። ይህም አጋርነት እንጂ ተገዥነት አይደለም ይላሉ የትራምፕ ደጋፊዎች። የግሪንላንድ ሕዝብ የዴንማርክ ድጎማ ሊያሳካው ባልቻለው መልኩ የአሜሪካን ገበያ ካፒታልና ቴክኖሎጂን በማግኘት ኢኮኖሚያቸውን ይለውጣሉ ይሉናል። የትራምፕ አካሄድ የአሜሪካ ኃይል ፍርሃት የሞላበት ዲፕሎማሲ ሊያሳካቸው የማይችላቸውን የጋራ ጥቅሞች እንደሚፈጥር ያስገነዝባል። ከ1995 ጀምሮ የአልባኒያን ያህል ስፋት ያለው የግሪንላንድ የበረዶ ግግር ቀልጧል። ይህም የዓለምን የንግድና የወታደራዊ ስትራቴጂ የሚቀይሩ መተላለፊያዎችንና ሀብቶችን ይፋ አድርጓል። በጥቂት አስርት ዓመታት ውስጥ የአርክቲክ የባህር መስመሮች ዓመቱን ሙሉ ክፍት ይሆናሉ። እዚያ የሚገኙ ነዳጅ፣ ጋዝና የሬር እርዝ ማዕድናትም በሚቀጥለው ክፍለ ዘመን የዓለምን ኢኮኖሚ ይመድባሉ። ሩሲያ በአርክቲክ የበላይነቷን አውጃለች። ቻይናም ምንም እንኳን የጂኦግራፊያዊ መብት ባይኖራትም በቢሊየን የሚቆጠር ገንዘብ እያፈሰሰች ነው። አውሮፓ ግን የመከላከያ በጀቷን እየቀነሰች ለአሜሪካ ስለ ዓለም አቀፍ ሕግጋት ትምህርት መስጠቷን በሰፊው የመረጠች ይመስላል። የ57 ሺውን የግሪንላንድን ሕዝብ እያደከመ በመጣው የአውሮፓ ኃይል በቅኝ ግዛትነት መቀጠልን ወይስ በሰው ልጅ ታሪክ ውስጥ እጅግ ንቁ ከሆነው ኢኮኖሚ ጋር አጋር መሆኑን መምረጥ ይኖርባቸዋል በማለት የሪፐብሊካኖቹ የትራምፕ ደጋፊዎች አማራጮችን ያሳያሉ። የግሪንላንድ ታሪክ በመጨረሻ አሜሪካ ስትራቴጂያዊ ዕድሎችን ትጠቀማለች ወይስ ለባላንጣዎቿ አሳልፋ ትሰጣለች የሚል ነው። ላለፉት 160 ዓመታት የአሜሪካ መሪዎች የግሪንላንድን አስፈላጊነት ተረድተዋል። ነገር ግን በተግባር ለመንቀሳቀስ ድፍረት ያገኙት ዶናልድ ትራምፕ ብቻ ይመስላሉ።